እንዴት ናችሁ? አለው እግዚአብሔር ይመስገን። አንዳንድ ነገር እናውራ። እናት ደበበ ተስፉ ከእናቱ ሰናይት አጋዘ የተወለደ ሲሆን እንዲሁም ከ2008 እስከ 2017 የሚወዳትን ሴት ለማግኘት የተለያየ ነገር ሲያደርግ በውሸት ለ8 ዓመት ሲያወራት ከቆየ በኋላ እቺ ግለሰብ ወልዳ በነበረች ሰዓት ያቺ ልጅ እሱ መሆን እንደነበረችና የቁጭት ቃላቶችን እየተናገረ ላረገችው ነገር ልክዋን ህይወቷን እንደሚመሰቃቀል ሲነግራት የነበረ ግለሰብ ሲሆን አራስ ቤትም ሆና ብዙ ነገር ከሰንበት ተማሪ ጋር ተመሳጥሮ ሲያረጋት ነበር። ህይወቷን አመሰቃቅሎ እስከ ሶሻል ሚዲያ እስከምትወጣ ድረስ ካደረሳት በኋላ እንዲሁም የራሷን ስራ ከፍታ በምትሰራበት ሰዓት ሰንበት ተማሪዎችን በመላክ ከኋላ ሆኖ የተለያየ ሴራዎችን በመጠንሰስ ስራዋን እንድታጣ እንድትከስር እንዲሁም ብዙ ነገሮች ተጽዕኖዎች እንዲደርሱባት አድርጓታል። አቶ እናት ደበበ ተስፉና እንዲሁም ከእናቱ ሰናይት አጋዘ የተወለደው ግለሰብ መጨረሻ ላይ ሁሉን ነገር ካሳጣት በኋላ እንደወደቀችና ሱቁንም እንደከሰረች ሲያቅ የገዛ እህቷ ሄለን ከተማ የምትባል የሰብሌ ሙክሪያ ልጅ የሆነችው ግቢ በሴራና በደባ ካስገቧት በኋላ በጣም ስቃይና መከራ እያበዙባት በነበረ ሰዓት እናት ደበበ ከወይዘሪት ሄለን ከተማ ጋር ምንም ነገር እንደሌለው ሰው ሆኖ ሳሊተና ምሕረት ቅድስት ድንግል ማርያም መጥቶ እንደማያውቅ ሰው ሆኖ እንደ አዲስ ተዋውቋት እንዲሁም ቤቷ በመምጣትና የተለያየ ትርኢቶችን ከሷ ጋር ሆኖ ለመታየት እየሞከረ የነበረ ግለሰብ ሲሆን ያንንም ስትነቃበትና ህይወቷን ሙሉ ያመሰቃቀላት